ዋላችሁ ክቡራን አድማጭ ተመልካቾቻችን፣ ለዛሬው ዕለት መረጃ ይዘንላችሁ ቀርበናል። ከመረጃዎቻችን ጋር አብራችሁን ቆዩ። ሂዝቦላህ የእስራኤልና ሊባኖስ ተኩስ አቁም ስምምነትን እንደማይቀበል አስታወቀ። ኢራን ከአሜሪካ ጋር መግባባት እንደተደረሰ የታገደባት ግማሽ ሀብቷ እንዲመለስ ጠየቀች። የሚሉትን በዝርዝር እንመለከታቸዋለን። አብራችሁን ኢራን ከአሜሪካ ጋር ያደረገችው ድርድር መግባባት ላይ ሲደርስ በመጀመሪያ ደረጃ ከታገደባት ሀብቷ ግማሽ ያህሉ እንዲለቀቅላት ጠየቀች። የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋሪባባዲ እና የአገራቸው ተደራዳሪ ቡድን አባላት እንዳሉት ከአሜሪካ ጋር የመግባቢያ ስምምነት እንደተፈረመ ወዲያውኑ ከታገደባት 50 በመቶ ሀብት እንዲለቀቅ የኢራን እስላማዊ ሪፐብሊክ ጠይቃለች ሲሉ የሀገራቸውን ፍላጎት ማቅረባቸውን አመልክተዋል። በመጀመሪያ ግማሹ ሀብት ከተለቀቀ በኋላ ቀሪው በተወሰነ ጊዜ ውስጥ በእኛ ግምት ከአንድ ወይም ከሁለት ወራት ባልበለጠ ጊዜ ውስጥ እንዲለቀቅ እንደሚፈልጉ መጠየቃቸውን ምክትል የውጭ ጉዳይ ሚኒስትር መህር ለተባለ የኢራን የዜና አገልግሎት ተናግረዋል። ባለስልጣኑ ጨምሮም የታገደውን የኢራንን ሀብት ማስለቀቅ ከአሜሪካ ጋር በሚደረገው ድርድር ላይ ወሳኝና ቁልፍ ጉዳይ መሆኑን ጠቅሰው ምን ያህሉ ገንዘብ መጀመሪያ ላይ እንደሚለቀቅና ቀሪው በምን ያህል ጊዜ እንደሚለቀቅ በድርድር የሚወሰን ነውም ብለዋል። አሜሪካ ሊደረስ በሚችለው ስምምነት በመጀመሪያ ደረጃ ላይ ምንም አይነት ገንዘብ ለኢራን እንደማይለቀቅ ከዚህ ቀደም ማስታወቃቸው ይታወቃል። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት የሚደረስ ከሆነ ባራክ ኦባማ እንዳደረገው የኒውክሌር ስምምነት ተፈርሞ ለኢራን ክምር ገንዘብ የሚያስገኝ ሳይሆን ጥሩ ስምምነት የሚሆን ነው በማለት ኢራን የታገደባትን ሀብቷን በምትፈልገው መጠን የማግኘት ፍላጎቷን ጥያቄ ውስጥ የሚያስገባ ይሆናልም ተብሏል። በቀጣይ መረጃችን ሊባኖስ እና እስራኤል የደረሱበትን የሰላም ስምምነት ሂዝቦላህ እንደማይቀበል ማስታወቁን ተከትሎ የነዳጅ ዋጋ ጭማሪ እያሳየም ይገኛል። በዛሬው ዋጋ ንረት የታየው የኦማን ነዳጅ መጫኛ አካባቢ ፍንዳታ መነሳቱን የነዳጅ ጭነት ከመቋረጡም ጋር በተያያዘ ጭማሪዎችን ተመልክተናልም ሲሉ ተናግረዋል። እስራኤል እና ሊባኖስ ከዚህ ቀደም የደረሱበትን የተኩስ አቁም ስምምነት እንደሚያድሱ ከማስታወቃቸውም በተጨማሪ በሊባኖስ ውስጥ የሂዝቦላህ እንቅስቃሴ የሚገደብበት የደህንነት ቀጠና ለመፍጠር ተስማምተውም ነበር። ሂዝቦላህ ግን ስምምነቱ ለሊባኖስ አሳፋሪና እርባና ቢስ በሚል እንደማይቀበለው አስታውቀዋል። የሂዝቦላህ መሪ ሂዝቦላህ ተኩስ አቁሞ ተዋጊዎቹን ከደቡብ ሊባኖስ የሚያስወጣ ስምምነት የመሸነፍ ያህል ነው፣ የእስራኤልንም ዓላማ ማሳካት ነውም ብለዋል። ቻናሉን ላይክ፣ ሼር ማድረግ እንዳይረሳ እያለን የዛሬን በዚህ አጠናቀቅን። መልካም ጊዜ ይሁንላችሁ።